ቤትሽ ከፍሊንትስቶን ሪል ስቴት የሚመች ምንድን ነው? ከፍሊንትስቶን ሆምስ የሚመቸኝ ምንድን ነው? ሙሉ ለሙሉ ኔት ኤሪያ ነው የሚሸጡት። ኦኬ። ኔት ኤሪያ ነው የሚሸጠው። ይሄ በጣም የሚያስደስተኝ ነገር ይሄ ነው። የፓርኪንግ፣ የኮሪደር፣ የሌላው ነገሮች ምንም የሚደመርበት ሳይኖር ቤቷቸው ያረፈበትን ብቻ ነው ከፍለው የሚሄዱት። ይሄ በጣም ደስ የሚለኝ ከፍሊንትስቶን ይሄ ነው። አከፋፈሉስ እንዴት ነው? አከፋፈሉም እንዲሁ በጣም ደስ የሚል ነው። ምንድነው አከፋፈሉ? ሁለት አይነት አከፋፈል ነው ያለን። ቅድመ ክፍያ 30%ን ከፍለው ቤቱን እስከሚረከቡ በ20 ወራቶች ውስጥ በወር 7%ን እየከፈሉ የሚያጠናቅቁበት ሲሆን ሁለተኛው ደግሞ እስከ 5 ዓመት ድረስ ወይም እስከ 5 ዓመት ድረስ የሚቆይ አከፋፈል አለው። ይህም በጣም ደስ የሚል አከፋፈል ነው። ስለዚህ ደንበኞቹ እስከ 5 ዓመት መክፈል ይችላሉ ማለት ነው? አዎ ቅድመ ክፍያውን ይከፍላሉ። ከዛ በኋላ ያለውን እስከ 50ውን ከጨረሱ በኋላ ባንክም እናያይዝላቸዋለን። ቀሪውን እስከ 5 ዓመት ድረስ ቀስ ብለው እየኖሩበት የሚከፍሉበት ቻንስ አመቻችተናል። ንገራቸው እስኪ ባለ ስንት መኝታ ያላችሁ እስኪ? አሁን ፍሊንትስቶን ሆምስ ላይ ያው እንደምታውቁት ሳይቱ አያት አዴበሻ ላይ ነው ሳይቱ የሚገኘው። 85% በላይ ተጠናቋል ሳይታችን። ከ42 ካሬ እስከ 128 ካሬ ነው የምንሸጠው። ለምሳሌ 42 ካሬ እንደነገርኳችሁ ቅድም ኔት ኤሪያ ነው ሙሉ ለሙሉ ሙሉ ክፍያው 3,700,000 ብር ሲሆን 30%ን ከፍለው ቀሪውን ቅድም ባልኩት በሁለት አይነት አከፋፈሉ መውሰድ ይችላሉ። 50% ባንክ መጠቀም ይችላሉ። ሁለተኛው 64 ካሬ ባለ ሁለት መኝታ ነው። በጣም ደስ ነው የሚለው ቆንጆ ቤት ነው። ይሄ ሙሉ ክፍያው 5,600,000 ብር ነው። እንዲሁም ቅድመ ክፍያው 30% ነው። ሶስተኛው ደግሞ ባለ 3 መኝታው 86 ካሬ ሲሆን 7.6 ሚሊዮን ብር ነው ሙሉ ክፍያው።